አንዳንድ ጊዜ ገና ለገና ጥሩ የሆነ የዩቲዩብ ቪው ይኖረኛል በማለት የተለያዩ አጀንዳዎችን በማምጣት ማለትም ተቀባይነት የሌላቸው ማለት ነው። እንደዛ በማድረግ ጥሩ የሆነ የዩቲዩብ ቪው ይኖረኛል ማለት የራስንም የአድናቂንም እንዲሁም ደግሞ የተመልካችንም ክብር ዝቅ ማድረግ ነው። እስኪ ደግሞ ዛሬ ወይዘሮ ፈኪሃ ምን እያለች እንደሆነ ተከታትለናት እንምጣ። እውነተኛ ስሜቴን እንዲያቀልኝ ነበር የፈለኩት። ገብቷችኋል አይደለ? ያንን ለማሳወቅ እንጂ ወድሻለሁ ወይ ቅፍ ወይ ውድ ምስል እንድለኝ አልጠበኩም ነበር። ቢለኝም ዘላ አያምርም ቦት ማለት ገና ወደ ነው ቆኝ ነው ወድሻለሁ ምናምን ቢል እናንተ ምን እንደሚሰማችሁ አንድ ሳይታችሁ በአንድ ቀን ወዳችኋለሁ ምናምን ቢል ይሁንም አይደለ? ልባችሁም አይቀበለውም። እኔም እንደዛ እንዲለኝ አይደለም ጠብቄ ያልኩት። ባይዘው ደግሞ የተገፋ ነው ሲነሳም የሚያምርበት። ወተትም ሲገጥ በመገፋት ነው ቅቤ የሚወጣው አይደለ ይባላል። እና መጨረሻው የተገፋ ደግሞ መጨረሻ ያምራል። እኔም መጨረሻዬን አላህ ያሳምርልኝ ነው። እናም አላውቅም ሰው ሁኑን አለመረዳት ደግሞ እኔን ማናነቅ ትክክል ነው ብዬ አላስብም። ግን እኔ ከሰው የተለየ ነገር ያደረኩት የለኝም። ካሜራ ስላለ ስላየ ነው እንጂ ሁሉም ያለፈበት ነው ብዬ ነው የማስበው። ሁሉም የኔን ስሜት ለሰው ቢሰማው፣ ሁሉም እርስ በርስ እንደዛ ቢገናኝ እዚህ ምድር ላይ አላህ እየጠላው ፈቀርኩት ያለው ፍቺ አይኖርም ነበር፣ ጥልም አይኖርም ነበር። እና በመውደዴም በማፍቀሬም በመሰደቤም በመገፋቴም ማለት ነው። ምክንያቱም ራሴን ሳየው ንጹህ ልብ አለኝ ብዬ ነው ያሰብኩት። ንጹህ ልብ ኑሮኝ ሰውን ለማስገባት አሰብኩ። ታዲያ ምንድነው ጥፋቴ? እና ውድ ቤተሰቦች አብዛኛችሁ ብዙዎቻችሁ እየተረዳችሁኝ አይደለም። ማለት የሰው ልጅ ሊያጠፋም ትክክል ሊሆንም ይችላል አይደለም። ትክክል ነኝ ብዬ የሄድኩ ነው ስህተት መስሏችኋል አይደለም። ስህተት ከመሰላችሁ በስድብ አይደለም ከሰው ልጅ ተስተካክሉት።